የመሬት መንቀጥቀጡ ተመልሶ መጥቷል። እንደምን ሰነበታችሁ፣ እንደምንስ ቆያችሁ ውድ የዚህ ቻናል ተከታታዮች። እንግዲህ ዛሬ ስለ የመሬት መንቀጥቀጥ በዛሬው ዕለት እሁድ ኦክቶበር 26 2025 አሁን ከምዘግብበት ከ45 ወይም ከ50 ደቂቃ በፊት የተከሰተውን የመሬት መንቀጥቀጥ ምንጩና ከየት እንደሆነ ምን ያክል እንደሆነ ኢንፎርሜሽን አቀብላችኋለሁ። በርካታ ጊዜ የመሬት መንቀጥቀጥ አንዳችን ይሰማንና ሌሎቻችን ደግሞ በመኝታ ላይ ሆነን ላይሰማን ይችላል። በአብዛኛው እኔ የመሬት መንቀጥቀጦች ወይም እንዲህ አይነት የተፈጥሮ ካታስትሮፊ ወይም አደጋ ሊከሰት ሲል አላርም የሚሰጡኝ አፕሊኬሽኖች ኮምፒውተሬ ላይ አሉና ከእንቅልፌም ቢሆን ያስነሱኛል እነዛ ምልክቶች። ዛሬ ግን ኮምፒውተሮች አይደሉም ያስነሱኝ፣ እኔ ራሴ በአካል በደንብ ነው ቫይብሬሽኑን ያየሁትና የተከፈተው ቁምሳጥን መልሶ ሲዘጋና መልሶ ሲከፈት ስሜቱ ከባድ ነው። ለማንኛውም የዛሬው የመሬት መንቀጥቀጥ በተለይም በአዲስ አበባ በጣም በርካታ ቦታዎች ነው። ይህ ከአዲስ አበባም ውጪ በርካታ ቦታዎች 2 ሰዓት ከ24 ደቂቃ ላይ ነው። ጠዋት ኦክቶበር 26 2025 ዛሬ እሁድ ማለት ነው። በሬክተር ስኬል 4.9 ነው የተመዘገበው። 18 ማይል ላይ ነው ከደብረ ሲና ከአዲስ አበባ የሚርቀው ደግሞ ይህ የመሬት መንቀጥቀጥ 217 ኪሎ ሜትር ብቻ ነው። ውድ አድማጮቼ እንግዲህ በሬክተር ስኬል ከ4 በላይ ሲመዘገብ ራሱ የሚሰጠን ማርክ ወይም ግሬዱ ቀይ ሬድ ውስጥ ነው የሚከተው ወይም ቀይ ምልክት ነው፣ የአደጋ ምልክት። ከዛ በኋላ ይሄ ቦዲ የሚታዩ ኦብጀክቶች ወይም የሚታየው ሰርፌሱ ላይ ምድር ላይ የሚታየው ማንኛውም ነገር ሲንቀሳቀስ የሚታይበት ሌቭል ወይም እንቅስቃሴ ማለት ነው። ምናልባት ይህንን የመሬት መንቀጥቀጥ በአካባቢያችሁ ፊል ካረጋችሁ ከዚህ በታች ባለው ኮሜንት እናንተም ልታጋሩን ትችላላችሁ። በነገራችን ላይ የኛ የመሬት መንቀጥቀጥ 2 ሰዓት ከ24 ደቂቃ ላይ ነው ጠዋት የተከሰተው። ከዛ በኋላ በጣም በርካታ የመሬት መንቀጥቀጥ በምድር ዙሪያ ሆኗል። ለምሳሌ አሜሪካ ውስጥ አንድ ከተማ 1.4 በሬክተር ስኬል፣ ቶጎ ውስጥ 2.6፣ አሜሪካ ደግሞ ካውንትዌል ኤኬ የተባለ ቦታ 1.8፣ ቱርክ ውስጥ ቱርክ በጣም ብዙ ቦታ ነው፣ ወደ 3 ቦታ ነው፣ ወደ 1.1 1 እና 0.70። እነዚህ 3 የቱርክ ከተሞች የመሬት መንቀጥቀጥ፣ ፊሊፒንስ 3.3፣ አሜሪካ ውስጥ ደግሞ ሌላ ሚድላንድ የተባለ ቦታ 2.1፣ ሌላ አንድ ፕሮቪንስ ውስጥ አለ። በጣም ስሙን ለማንሳት አስቸጋሪ ነው፣ የትም እንደሚገኙ በማፕ ላይ ቼክ አላረኳቸውም፣ ግን 2.5 ወደ 11 በላይ የመሬት መንቀጥቀጦች ናቸው በዚህ 1 ሰዓት ባልሞላ ጊዜ ውስጥ በምድር ዙሪያ። ልክ የኛ 2 ሰዓት ከ24 ደቂቃ ላይ ከተንቀጠቀጠ በኋላ ወደ 11 የመሬት መንቀጥቀጦች 1 ሰዓት ሳይሞላ በማይሞላ ጊዜ ውስጥ ተከስቷል ማለት ነው። በነገራችን ላይ ይህንን እየዘገብኩላችሁ ኮምፒውተሬ ውስጥ ሌላ ሲግናሎች ሲገባ ያለው 4 ቦታ የመሬት መንቀጥቀጥ ሲግናሉ ሲገባ ያለው እና ለማንኛውም ምድር ትንንሽ በሬክተር ስኬል ትንንሽ ነው የሚመዘገበው እንጂ ኤቭሪ ታይም ኤቭሪ ሰከንድ በእያንዳንዱ ደቂቃና በእያንዳንዱ ፍራክሽናል ሰከንድ ሁሉ ቦታ የመሬት መንቀጥቀጥ አለ። የእኛ ግን በጣም ልዩ የሚያደርገው ብዙ ጊዜ በዚህም ቻናል እንደምናየው የእኛ ትንሽ ከፍ ያለ ነው። ከ4 ነጥብ በላይ ነው። ከ4.5 በላይ ከ4.59 ትዝ ይላችኋል። 6ም በላይ የሆነበት ጊዜ ነበረ። ሌሎች ሀገሮች 6.5 6.8 ሲገባ ከፍተኛ የመፍረስ አደጋ ነው የሚገጥመው። እስካሁን መቼስ ፈጣሪ እኛንም ሀገሪቱንም ጠብቋታል ማለት ይቻላል እንደምናውቀው። በነገራችን ላይ ስለ መሬት መንቀጥቀጥ ስናነሳ በዚህ በ2025 እንደ አውሮፓውያን አቆጣጠር በጣም ከፍተኛ የሚባል የመሬት መንቀጥቀጥ በጣም በርካታ ቦታ ተመዝግቧል። ጥቂቶቹን ለመጥቀስ ያክል እንደነ ሜክሲኮ፣ ኢንዶኔዥያ፣ ጃፓን፣ ራሻ ትዝ ይላችሁ ከሆነ ጁላይ 30 ላይ 12 ሳምንት በፊት ማለት እኮ ነው፣ በቅርብ ነው። ወደ 8.8 በሬክተር ስኬል የተመዘገበ ከፍተኛ ዲስትራክሽን ነበረ፣ ምናልባት ሰምታችሁ ከሆነ። ሌላው ግሪክ ላይም እንደዚሁ ማይናማር የቅርብ ጊዜ ትዝታችን ነው፣ 7.7 ማለት ነው፣ 7.5 በሬክተር ስኬል። ይሄ ደግሞ በጣም ከፍተኛ በሬክተር ስኬል የተመዘገበበት አንድ አካባቢ ሙሉ የጠፋበት በጣም ብዙ ሰው የሞተበት ትዝ ይላችሁ ከሆነ ማይናማር ብዙ ጊዜ በዚህ ቻናል ዘግብላቸዋል። የእርስ በርስ ግጭት የሲቪል ዋር የሚያስቸግራቸው ሰዎች ናቸው። የእርስ በርስ የጎሳ ጦርነት አለባቸው።
በእንቅርት ላይ ጆሮ ደግፍ እንዲሉ ይሄ ደግሞ ተጨምሮባቸው ከተማቸው ከፍተኛ ዲስትራክሽን ገጥሞት ነበረ። በተለይም እነዚህ በኖርዝ ፓሲፊክ ኦሽን አካባቢ ያሉ አገሮች ለዚህ ነገር ለሱናሚ ይጠቃሉ። በታሪክ በ1960ዎቹ በዚህ በቺሊ የነበረው 9.5 በሬክተር ስኬል የተመዘገበው በታሪክ ያው ግሬተስት እርዝኩዊክ ነው የሚባለው። እስከ ይሄ ፓሲፊክን ሙሉ ለሙሉ አቋርጦ እንደነ ጃፓን፣ ፊሊፒንስ ምናምን የመሳሰሉ ሀገሮችን በሙሉ የነቀነቀ ነውና 9.5 ማለት በጣም ከተማና አገር አውዳሚ ነው በታሪክ ያን የተመዘገበው። ነገር ግን ተቀራራቢው እንዳልኳችሁ የዛሬ 12 ወይም 2 ወር ባልሞላ ጊዜ ውስጥ በራሻ ውስጥ ተከስቷል። ወደኛ እንግዲህ ስንመለስ እኛም እንዲሁ እንደሌሎቹ አገሮች እዚህ ምስራቅ አፍሪካ ውስጥ የመሬት መንቀጥቀጥ በጣም በርካታ ጊዜ የሚከሰትበት ሀገር ነው። ምናልባት ይሄ ቦዲ ዌቭ የሚባለው ባይሰማንም ከ4.9 ዝቅ ያለ ቢሆንም ሳይሰማን ያልፋል እንጂ ንዝረቱ በየጊዜው የንዝረት ያለበት አካባቢ እንዳለን በዚህ ምስራቅ አፍሪካ ውስጥ የሚታወቅ ነው። የዚህ የስምጥ ሸለቆ ስሜቱና የእሳተ ገሞራ እንቅስቃሴ በመሬት ውስጥ ያለው የላቫ እንቅስቃሴ ይሄ ነው ለዚህ ለምስራቅ አፍሪካ ያለመረጋጋቱ። ሌላው እነዚህ ይሄ ፕሌቶቹ የእርስ በርስ መገጫጨት እንደሆነ በጣም በርካታ ጊዜ ዘግቤላቸዋለሁ። ለእውቀት ያክል እነዚህ አረቢያን ፕሌት የሚባለው፣ አፍሪካን ፕሌት፣ ሶማሌ ፕሌት የሚባለው የምስራቅ አፍሪካ የመሰንጠቅ እድሉ ወደፊት ስላለው ያ ፕሌቶች የአፍሪካ ፕሌት የዚህ የአረብ ፕሌቶች ሲገጫጩ እንዲህ አይነት በመሬት ውስጥ ያለ ላቫ እንቅስቃሴ ከአንዱ ወደ አንዱ የመሮጥ እና ወደ ላይ ለመፈንዳት በሚፈለግ ኃይል ያ እንቅስቃሴ ነው እንግዲህ ክረስትን ወይም ሰርፌሱን እኛ ያለንበትን የመሬት ክፍል የሚያንቀጠቅጠው። መቼስ ይሄ የሚታወቅ ነው። በመጨረሻም ምናልባት ተመራማሪዎች ያላቸው ገጻልና በዚህ በኢስት አፍሪካ ኢትዮጵያ ውስጥ በሚቀጥሉት ቀናት የመሬት መንቀጥቀጥ ሊኖር ይችላል ብዬ እያነበብኩ ነበረ። ያገኘሁት ምላሽ የዚህ የሶማሌና የኑቢያ እንደገና የአረቢያን ፕሌትስ እነዚህ ሶስቱ የመሬት ንጣፎች ስለሚገጫጩና የምስራቅ አፍሪካ የስምጥ ሸለቆ ጉዳይ ወይም ሲስተሙ ሁሉ ጊዜ ሲስተሚክ አክቲቪቲ ስለሚፈጥር የመሬት ውስጥ እንቅስቃሴ ስለሚፈጥር በምስራቅ አፍሪካ ውስጥ ያሉ አገሮች በዚህ ቀን መሬት መንቀጥቀጥ ይሆናል፣ በዚህ ቀን መሬት መንቀጥቀጥ አይሆንም ማለት አይቻልም፣ ፕሪዲክት ማድረግ አይቻልም። ነገር ግን ኤቭሪ ታይም ግን ሊኖር እንደሚችል ግን የሚታወቅ ነው። ምክንያቱም የመሬት እንቅስቃሴ የመሬት የውስጠኛው ክፍል እንቅስቃሴ፣ የላቫ እንቅስቃሴ፣ የስምጥ ሸለቆ እንቅስቃሴ፣ የመሬት ንጣፎቹ የእርስ በርስ አለቶቹ መጋጨት እዚህ አካባቢ ስላለ ማንኛውም ጊዜ የመሬት መንቀጥቀጥ ክልሉ ስላላችሁ ይሄ ሪጅን ይሄ አካባቢ እንዲህ አይነት የመሬት መንቀጥቀጥ የሚያጠቃው ነው የሚል ምላሽ ነው ያገኘሁት። ለማንኛውም እንግዲህ በፈጣሪ ሁላችንም የምናምን ሰዎች ነን። በዚህ በፈጣሪ ለሚያምን ህዝብ ደግሞ ተፈጥሮን በቁጥጥራችን ስር እናውላለን እንደሚለው እንደቀደመው እንደ በፊቱ መንግስት ሳይሆን ፈጣሪ ተፈጥሮን በቁጥጥሩ ስር እንደሚያውል እንደሚያምን ሰው ከኖርን ምንም ጉዳት እንደማያገኘን አስባለሁ። ለዛሬ የነበረኝ መረጃ ይሄ ነው። ይህንን ቻናል ለተለያዩ ጉዳዮች ለአዳዲስ አፕዴትድ ለሆኑ መረጃዎች ቻናሉን ይምረጡ። ሰላም ለሀገራችን ይሁን።